Hello everyone, welcome to this channel. Do you watch football but do not understand commentators and analysts? Here are 5 football words every fan should know. Let's get started. Number 1, man of the match. Man of the match ወይም man of the game ልንል እንችላለን። ሴት ከሆነ ደግሞ player of the game ማለትም እንችላለን። ይህ የጨዋታው ምርጥ የጨዋታው ልዩነት ፈጣሪ ተጫዋች በአንድ ጨዋታ ላይ በሚገባ ሚናውን የተጫወተ ሰው ከሆነ ለቡድኑ ከፍተኛ ድጋፍ ያደረገ ሰው ከሆነ man of the game, man of the match, player of the game ልንለው እንችላለን። Number 2, keep a clean sheet የምንለው ነው። keep a clean sheet የምንለው በአንድ ቡድን ላይ ምንም አይነት ጎል ካልተቆጠረበት ጨዋታው እስከሚያልቅ ድረስ ምንም ጎል ካልተቆጠረበት the team kept a clean sheet እንላለን። ይህ በቀደመው ጊዜ የቡድኖቹን ውጤት በወረቀት ላይ ስለሚጻፍ የሚጻፍበት ወረቀት ላይ ምንም ነገር ካልሰፈረ the team kept a clean sheet ይባል ስለነበረ ነው። Number 3, back of the net. Back of the net ጎል እንደማለት ነው። ብዙ ጊዜ ኮሜንታተሮች the ball hits the back of the net ይላሉ ጎል ሲቆጠር። ስለዚህ ኮሜንታተሩ back of the net ካለ ኳሷ ከመረቡ ጋር ተገናኘች እያለ እንደሆነ ልብ ማለት ያስፈልጋል። Number 4, come from behind. come from behind የምንለው አንድ ቡድን በነጥብ ሲመራ ቆይቶ ነገር ግን ይሄንን ሁኔታ ገልብጦ በነጥብ መምራት ሲችል ማለት ነው። they came from behind to win 3-2 እንላለን። ስለዚህ አንዳንድ ጊዜም ደግሞ back in business ልንል እንችላለን። ተስፋ ከሚያስቆርጥ ሁኔታ ቡድኑ መውጣት ሲጀምር back in business እንላለን ማለት ነው። For instance, we can say the team is now back in business እንላለን። አንድ ቡድን በተደጋጋሚ ከገጠመው ችግር መውጣት ቻለ፣ ሁኔታውን መቀየር ቻለ እንደማለት ነው። Brazil is now back in business ካልን በጨዋታው ላይ ተስፋ ከሚያስቆርጥ ሁኔታ ውስጥ ቡድኑ መውጣት ጀመረ እንደማለትም ሊሆን ይችላል። Number 5, a game of two halves. a game of two halves የሚለውን አገላለጽ የምንጠቀመው አንድ ጨዋታ በመጀመሪያው 45 እና በሁለተኛው 45 የተለያየ መልክ ሲኖረው it was a game of two halves እንላለን። ምክንያቱም የመጀመሪያው 45 ደካማ እንቅስቃሴ ከነበረው የሁለተኛው 45 የተሻለ እንቅስቃሴ እና ጥሩ ጨዋታ የታየበት ከሆነ it was a game of two halves እንላለን።